እንደማምነው እንዴት እኮ እንደማምነው እንዴት እኮ እንደማምነው እንዴት እኮ እንደማምነው አይጥልማ እግዚአብሔር ሰውን አይጥልማ አይረሳማ እግዚአብሔር ሰውን አይረሳም እንዴት እኮ እንደማምነው እንዴት እኮ እንደማምነው እንዴት ሰላም አድማጭ ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሰላም ጸጋና በረከት ከናንተ ጋር ይሁን። እግዚአብሔር ቢፈቀድና ብንኖር ከዚህ ሳምንት ጀምሮ በሚኖሩ ተከታታይ ሳምንታቶች የመጨረሻው ዘመንና የክርስቶስ ዳግም ምጽአት በሚል ሐሳብ እየተነጋገርን እንዘልቃለን። ይሄ ሐሳብ እጅግ በጣም ሰፊና ጥልቅ ከመሆኑ ጋር ተያይዞ በአንድና በሁለት ሳምንት መጨረስ አስቸጋሪ ስለሚሆን በሚኖሩን ተከታታይ ሳምንታቶች በንዑስ ርዕሶች እየከፋፈልን ጠለቅ ብለን እያየን እንሄዳለን። እናንተም እንግዲህ ጊዜያችሁን ከኛ ጋር በማሳለፍ ልባችሁን ሰፋ አድርጋችሁ ነገር ግን እንደ እግዚአብሔር ቃል እየመረመራችሁ አስተያየቶች፣ ጥያቄዎች ካላችሁ ደግሞ በስክሪኑ ግርጌ ላይ በምታዩት የስልክ ቁጥሮቻችንና በኢሜል አድራሻችን እያቀበላችሁን አብራችሁ እንድትዘልቁ ስንጋብዛችሁ ከልብ በሚመነጭ ፍቅርና አክብሮት ነው። የመጨረሻው ዘመን እና የክርስቶስ ዳግም ምጽአት የሚለው ሐሳብ ስናነሳ በዋነኝነት ሁለት ሐሳቦችን እናነሳለን። የመጨረሻው ዘመን የሚባል ከዘመን ጋር የሚገናኝ ሐሳብና የክርስቶስ ዳግም ምጽአት የሚል ከክርስቶስ ጋር የሚገናኝ ሁለት ሐሳቦችን በሁለቱ መካከል ያለ ትስስሮችንና ግንኙነቶችን እናያለን። መቼም ማንኛቸውም ትምህርቶች ሲዘጋጁ የራሳቸው የሆነ ዓላማ አላቸው ወይም ኦብጀክቲቭስ አላቸው። እኛም ይህን ትምህርት አዘጋጅተን ወደ እናንተ ስናመጣ ሶስት ዋነኛ ኦብጀክቲቭስ ወይም መሰረታዊ ዓላማዎች ማዕከል አድርገን ነው። የመጀመሪያው የመጨረሻው ዘመንና የክርስቶስ ዳግም ምጽአት የሚለው ሐሳብ የእግዚአብሔር የልብ አጀንዳ፣ የወንጌልም ማዕከላዊ መልእክት፣ የጊዜውም ሐሳብ የጊዜው የእግዚአብሔር መለኮታዊ ሐሳብ መሆኑን ሰዎች እንዲገነዘቡት ለማድረግ ነው። በአንድም በሌላም ችላ የተባለና የተገፋ ሐሳብ ስለሆነ ሁለተኛው ዓላማችን ወይም ኦብጀክቲቫችን በዚህ ትምህርት ውስጥ የአማኞች በዚህ ምድር ላይ ሲኖሩ በብዙ ስደት፣ በብዙ መከራ፣ በብዙ አስቸጋሪና አስጨናቂ መንገድ እንደሚያልፉ ይታወቃል። ምክንያቱም ይሄ ሲስተም የምድር ላይ ያለ ሲስተም የሰማይን ሐሳብ የሰማይን አሰራር የሚስማማና የሚደግፍ ስላልሆነ አጌንስት ስለሆነ ወይም ተቃራኒ ስለሆነ፣ ስለዚህ የዚህ ትምህርት ሁለተኛው ኦብጀክቲቭ አማኞች በተስፋ በእምነት በፍቅር ደግሞም በጽናት የተባረከው የጌታችን የመድኃኒታችን የምንወደውና የምንናፍቀው አምላካችን የክርስቶስ ኢየሱስን ዳግም ምጽአት ሲጠብቁ በጽናት ያለ ተስፋ መቁረጥ በእምነት በትዕግስት መጠበቅ የሚችሉበትን አቅምና ጉልበት ለመጨመር ነው። ሶስተኛው ሁሉም ቸርቾች ማለት አይቻልም። ምክንያቱም ጥናትን የሚጠይቅ ስለሆነ፣ ዴራንስ የሚጠይቅ ስለሆነ፣ መረጃን ዝርዝር መረጃን የሚጠይቅ ነገር ስለሆነ ሁሉም ወይም በአብዛኛው ብሎ መደምደም አይቻልም። ነገር ግን ጥቂት የማይባሉ ቸርቾች የክርስቶስ ኢየሱስ ዳግም ምጽአትን እናም የዚህ የመጨረሻው ዘመንን ጉዳይ ዋነኛ ጉዳያቸው አድርገው ስላልያዙት ወይም ችላ ስለተባለ በክርስቶስ አካል ውስጥ እንደ ግለሰብ ብቻ ሳይሆን እንደ ተቋም አዘን ኢንስቲትዩሽን ችላ የተባለና ትኩረት ያልተሰጠው ሐሳብ ከመሆኑ ጋር ተያይዞ የጨለማው ገዢ የዚህ ዓለም ሲስተም በቤተ ክርስቲያን ላይ ተጽዕኖ እያመጣባት ነው። ከዚህም በመነሳት
ወይም በዚህ ምክንያት ብዙ አማኞች ለዚህ ዓለም ክፉ ተላልፈው እየተሰጡ ስላለ በቤተ ክርስቲያን ውስጥ የመጨረሻው ዘመንና የክርስቶስ ዳግም ምጽአት እንደ አንድ አስቸኳይና አስፈላጊ የወቅቱ ሐሳብ የወቅቱ የእግዚአብሔር አጀንዳ እንደሆነ ሰዎች ተረድተው ቤተ ክርስቲያን ተረድታ በፕሮግራሞቿ ላይ መደበኛ ትምህርቶችን፣ ስልጠናዎችን፣ ውይይቶችን በቀጣይነትና በተከታታይነት ትኩረት ሰጥታ ልትሰራበት እንድትችል መነቃቃትን ለመፍጠር ነው። ይሄ ደግሞ ወንጌል እንዲሮጥ ምክንያት ይሆናል። ሰዎች መንፈሳቸው ሲነቃቃ የክርስቶስ ኢየሱስ ዳግም ምጽአት እና ያሉበትም ደግሞ የዚህ የመጨረሻ ዘመን ውስጥ መሆኑ ሰዎች ሲረዱ ልባቸው ይነሳሳል። ልባቸው ሲነሳሳ ደግሞ ለወንጌል ልባቸውና እግራቸው ይፈጥናል። ስለዚህ ይህንን መነቃቃት ለመፍጠር ይህንን ሐሳብ በቤተ ክርስቲያን ውስጥ እንዲነሳሳ ለማድረግ በማሰብ ነው። ስለዚህ እነዚህ ሶስት መሰረታዊ ሐሳቦች ናቸው እንግዲህ ኦብጀክቲቫችን። እግዚአብሔር ደግሞ በመንፈሱና በቃሉ ሰዎችን እንደሚነካ አምናለሁ። እግዚአብሔር የሚሰራው ነገር እንዳለ በእውነት በትክክል በመንፈሴ ላይ ምስክርነት ስላለ ነው ይህን ሐሳብ ይዤላችሁ ወደ እናንተ የመጣሁት ወይም በዚህ ጉዳይ ላይ እንድነጋገር የፈለኩበት ምክንያት ለዚህ ነው። እግዚአብሔር የተባረከ ይሁን። ዘመንን በሚመለከት የመጨረሻው ዘመን ብሎ ክርስቶስን በሚመለከት የክርስቶስ ዳግም ምጽአት ብሎ ከክርስቶስ ኢየሱስ ዳግም ምጽአት በዚህ በመጨረሻው ዘመን ጋር በሚገናኝ የሚሆኑ ዋና ዋና ኩነቶች ሜጋ ኢቨንት የምንላቸውና ምልክቶችን በተመለከተ ሶስተኛውና የመጨረሻው ደግሞ እነዚህ ሁሉ በሰው ልጆች ዕጣ ፈንታ ላይ የወደፊት ዕጣ ፈንታ ላይ የዓለማችንና በዓለማችን ውስጥ ባሉ ፍጥረታቶች ፍጻሜ ላይ የሚኖራቸውን ተጽዕኖም በተመለከተ ያላቸውን ወሳኝነት በተመለከተ የምናነሳበት ሐሳብ እነዚህ አራት ሐሳቦችን የሚይዝ ነው። ጌታ የተባረከ ይሁን። ስለዚህ በጣም ሰፊ ሐሳብ ነው ማለት ነው። እግዚአብሔር የተባረከ ይሁን። እግዚአብሔር መልካም አምላክ ነው። መጽሐፍ ቅዱሳችን ስለዚህ ትምህርት ስለ መጨረሻው ዘመንና ስለ ክርስቶስ ኢየሱስ ዳግም ምጽአት በተለያዩ የመጽሐፍ ቅዱስ ክፍሎች ላይ በግልጽ በዝርዝር ተናግሯል። ከነዚህ ዋነኞች ከሚባሉት መካከል ነቢዩ ዳንኤል በትንቢት መጽሐፉ፣ ሐዋርያው ጳውሎስ በተሰሎንቄ እንዲሁም ደግሞ በቆሮንቶስ መልእክቶቹ፣ ሐዋርያው ዮሐንስ በወንጌል በመልእክቶቹና እንዲሁም ደግሞ በራእይ መጽሐፉ በደንብ አድርገው ዘርዘር አድርገው ነግረውናል። ስለዚህ የመጨረሻው ዘመንና የክርስቶስ ኢየሱስ ዳግም ምጽአት የሚለው ሐሳብ መጽሐፍ ቅዱሳዊ ነው፣ ደግሞ የወንጌል ማዕከላዊ ሐሳብ ነው። ጌታ የተባረከ ይሁን። ማዕከላዊ መልእክት ነው። ስለዚህ ልንማረው፣ ልንነጋገረው ደግሞም ልንኖርበት ይገባል ማለት ነው። እንደ ቃሉ በተለይ ሐዋርያው ዮሐንስ በራእይ መጽሐፍ ላይ ምዕራፍ 1 ቁጥር 7 ላይ እንደዚህ ሲል ይናገራል። እነሆ ከደመናት ጋር ይመጣል፣ ዓይኖች ሁሉ የወጉት ያዩታል፣ በምድርም ላይ ያሉ አሕዛብ ሁሉ ስለ እርሱ ዋይ ዋይ ይላሉ፣ ይሆናል እንዲሆናል ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ላይ ደግሞ ልጆች ሆይ መጨረሻ ሰዓት ነው፣ የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ አሁንስ እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል ይለናል። በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ደግሞ እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ዋጋዬ ከኔ ጋር አለ፣ ለእያንዳንዱ እንደ ሥራው እሰጠዋለሁ ይላል። ሐዋርያው ዮሐንስ በመልእክቶቹና በራእይ መጽሐፍ በዚህ በአነበብኩት የመጽሐፍ ቅዱስ መልእክቶቹ አራት ነገሮችን ይዳሳል። ቅድም አራት የጠቀስኳቸውን ሐሳቦችን እነዚህም እንደዚህ ነው የሚለው፣ የዘመኑ መጨረሻ ነው፣ የሰዓቱ መጨረሻ ነው፣ ቀኑ ደርሷል ይላቸዋል። ይህ መጨረሻ ዘመን ነው ይላቸዋል። ስለ ዘመን ስለ ወቅት ይነግራቸዋል። ሁለተኛው የሚነግራቸው ኢየሱስ ክርስቶስ ይመጣል፣ የወጉት ሁሉ ዓይኖች እያዩ ይመጣል፣ ተመልሶ ይመጣል፣ ጌታ ይመጣል ብሎ ይነግራቸዋል። ስለ ክርስቶስ ዳግም ምጽአት ይነግራቸዋል። ሶስተኛው ዘመኑ ነው፣
ይመጣል ብቻ ሳይሆን ደግሞ በሶስተኛ ደረጃ ምን ይላቸዋል? ነቅታችሁ ተመላለሱ። በጣም መንቃት ያስፈልጋል። ህይወታችሁን ቃኙት፣ ህይወታችሁን ቼክ አድርጉ ይላቸዋል። የሚያመጣው ተጽዕኖ ስላለ ማለት ነው። የወደፊት ዕጣ ፈንታን የሚወስን ጉዳይ ስለሆነ ነቅታችሁ ተመላለሱ፣ ንቁ ይላቸዋል። አራተኛው ምልክቶቹን አይታችኋል። ምልክቶቹን እንደዚህና እንደዚያ ይሆናል። የክርስቶስ ተቃዋሚዎች ይነሳሉ ተብሏል። እነሱም አሁን ተነስተዋል፣ ተገልጦ እየታየ ነው ይላቸዋል። ስለዚህ አራቱንም ነገር ይነግራቸዋል ማለት ነው። አራቱን ነገር መጽሐፍ ቅዱስ ይነግረናል ማለት ነው። የዘመኑን ጉዳይ ይነግረናል። የኢየሱስ ክርስቶስ ዳግም ምጽአት ጉዳይ ይነግረናል። ምልክቶቹ መከሰታቸውን ይነግረናል። ስለዚህ ህይወታችንን መመርመር፣ ህይወታችንን እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብና ፈቃድ ቃኝተን መመላለስ ይገባናል ብሎ ይነግረናል ማለት ነው። ስለዚህ አራቱን ነጥቦችን አድሬስ ያደርጋል። ስለዚህ የመጨረሻው ዘመን እና የክርስቶስ ዳግም ምጽአት እጅግ በጣም አስፈላጊ ነው ማለት ነው በዚህ ባለንበት የመጨረሻ ዘመን ውስጥ። እስቲ እነዚህ አራት ነጥቦችን እንዳልኩት በየሳምንቱ በንዑስ ርዕሶች እየከፋፈልን ዝርዝር አድርገን እነጋገራለን። ምክንያቱም እነዚህ አራት ዋና ዋና ሐሳቦችን ይዳስ እንጂ በስሩ እጅግ በጣም ብዙ ሐሳቦችን ይነካል። ዛሬ ስለመጨረሻው ዘመን ስለሚለው ሐሳብ አንድ ሐሳብ አንስተን እንነጋገር። የመጨረሻው ዘመን የሚለውን አንዱን ክፍል ማለት ነው። ስለመጨረሻው ዘመን ሲነግረን የመጨረሻ ነው ደሞም ዘመን ነው ይለናል። ዘመን ነው ደሞም የመጨረሻ ነው ይለናል። ስለዚህ እነዚህ ሁለት ቃላቶች የመጨረሻና ዘመን የሚለው ዘመን መሆኑን ይነግረናል። ስለ ዘመን የሚያወራው ነገር አለ። ስለ ዘመን ብቻ ሳይሆን ስለ ጊዜው ደግሞ ይነግረናል። ከዘመን ውስጥ የመጨረሻው ፖርሽን መሆኑን የማጠቃለያው ምዕራፍ ላይ መሆኑን ይነግረናል ማለት ነው። እንግዲህ የመጨረሻ ዘመን የሚል ሐሳብ ካነሳ መጀመሪያ ዘመን የሚባል አለ ማለት ነው። ወይም ዘመን የጀመረበት ክፍል አለ ማለት ነው። ዘመን የተጀመረ ነገር ነው፣ ደግሞም የሚያልቅ ነገር ነው ማለት ነው። መቼም በአንድም በሌላም ስለ ጊዜ በትክክል ግንዛቤ ያለን ብዬ አስባለሁኝ። የበለጠ ጠለቅ ባለመልኩ መረዳትና ከክርስቶስ ምጽአት ጋር አያይዘን ማየት ስለሚገባን እንጂ ስለ ጊዜ ጉዳይ በአንድም በሌላም ሲነገር ኖሯል። ለምሳሌ ለማንሳት የምንገዛቸው ምግቦች ኤክስፓየሪ ዴት አላቸው። የምንወስዳቸው መድኃኒቶች ኤክስፓየሪ ዴት አላቸው። የሕክምና ባለሙያዎች ሰዎች ሲያልፉ ሰው አለፈ፣ ሰው ሞተ፣ ሰው አንቀላፋ፣ አሸለበ ምናምን ብለን እኛ እንጠቀማለን። የሕክምና ባለሙያዎች ሰው ሲሞት ኤክስፓየር አደረገ ይላሉ። ሰው ኤክስፓየር አደረገ ይላሉ። ምግብ ኤክስፓየር አደረገ፣ መድኃኒት ኤክስፓየር አደረገ እንላለን። ስለዚህ ምን እያልን ያለ ነው? ጊዜው አለቀ፣ ጊዜው ተቃጠለ፣ ጊዜው አለፈበት፣ ጊዜው አበቃ እያልን ያለ ነው ማለት ነው። ስለዚህ ዘመንም ጊዜም ያልቃል ማለት ነው። የሆነ ሳለ ያበቃል ማለት ነው። ለምንድን ነው ይህንን ቃል የሚጠቀሙበት? ምክንያቱ ስለ መድኃኒት እና ስለ ምግብ ስናነሳ ምግቡ ጉልበትን የመስጠት ኃይልን የመጨመር የሚፈለገውን ውጤት የማምጣትና ተጽዕኖ የማምጣት አቅምና ጉልበት አለው። በዛ በተሰጠው ሲዝን ውስጥ ወይም በዛ በተሰጠው ታይም ፍሬም ውስጥ በቆይታ ውስጥ መኖር በሚገባው ጊዜ ቆይታ ውስጥ የሚፈለገውን ተጽዕኖ የማምጣት ጉልበት አለው። መድኃኒትም እንደዚህ ነው። ተፈላጊም ነው፣ ጉልበትም አለው፣ አቅምም አለው፣ ኃይልም አለው። ምግብም እንደዛው፣ ሰውም እንደዛው ነው። ሰውም በተሰጠው ሲዝን ውስጥ በቆይታ ዘመን ውስጥ በቆይታ ጊዜ ውስጥ ባለስልጣን ነው፣ ሀብታም ነው፣ ተጽዕኖ የሚያመጣ ነው፣ ፍሬያማ ነው፣ የድል ሰው ነው። ደርድሩት። ይሄ ሁሉ ይሁን እንጂ ግን የቆይታው ጊዜው የሚያበቃበት ጊዜ አለ ማለት ነው። ስለዚህ ኤክስፓየሪ ዴት ኤክስፓየር አደረገ የሚሉት የሕክምና ባለሙያዎች ከዚህ በኋላ ተጽዕኖ የለውም፣ ከዚህ በኋላ ኃይል የለውም፣ ከዚህ በኋላ ጉልበት የለውም፣ ከዚህ በኋላ ህይወት የለውም፣ ከዚህ በኋላ እንዲና እንዲያ የለውም ብለው ነው ኤክስፓየር አደረገ የሚሉት ሰው። መድኃኒትም ምግብንም እንደዛ ነው የምንለው እኛ። ስለዚህ በእርግጥ ጊዜው አለቀ እንደምንለው እውነት ጊዜ ያልቃል ወይ? ጊዜ ኤክስፓየር ያደርጋል? እኔ በግሌ አይመስለኝም። ምክንያቱም ጊዜ ከተፈጠረበት ጊዜ ጀምሮ ጊዜ እስከሚያበቃበት ድረስ ጊዜ ቀጣይነት ያለው ሂደት ነው። ቀጣይነት ያለው ስቴት ነው። ቀጣይነት ያለው ፕሮሰስ ነው።
ስለዚህ ጊዜ አያልቅም፣ ጊዜ ኤክስፓየር አያደርግም። ነገር ግን ነገሩን ኤክስፓየር የሚያደርገው መድኃኒቱ ኤክስፓየር ያደርጋል፣ ምግቡ ኤክስፓየር ያደርጋል፣ ሰውም ኤክስፓየር ያደረገ ብለው ይላሉ። ሰውየው መድኃኒቱና ምግቡ እንጂ ጊዜ ኤክስፓየር አያደርግም። ጊዜ ነበረ፣ ጊዜ ደግሞ ይኖራል ከተፈጠረበት ጊዜ ጀምሮ እስከሚያበቃበት ጊዜ ድረስ። ስለዚህ ጊዜ ባለስልጣን ነው። በዘልማድ ይባላል ጊዜ ጉልበት አለው፣ ጊዜ ነው ብርቱ፣ ጊዜ ባለስልጣን ነው ይባላል። ምክንያቱም ሌሎች በስሩ የሚተዳደሩ በህጉ በስርዓቱና ባደራረጉ ያልተመሩ ሁሉ ተጽዕኖ አልባ፣ ፍሬ አልባ፣ ውጤት አልባ ህይወት እንዲኖሩ የማድረግ ብቃት አለው። በጊዜ ውስጥ ደግሞ በትክክል የተጠቀሙ ጊዜያቸውን በትክክል መጽሐፍ ቅዱስ በግልጽ እንደሚነግረን ዘመኑን ዋጁ እንደሚለን ጊዜያቸውና ዘመናቸውን የዋጁ ሰዎች ወይም የራሳቸው ያደረጉ የተጠቀሙበት በስርዓቱ ባደራረጉና በህጉ መሰረት ጊዜን በትክክል የተጠቀሙበት ሰዎች የፍሬያማ ህይወት፣ የድል ህይወት፣ የበረከት ህይወት፣ የተጽዕኖ ህይወት ኖረው ማለፍ ይችላሉ። ጊዜን የቀለሉበት፣ ጊዜን ችላ ያሉት፣ ጊዜን መጠቀም እንደሚገባቸው ያልተጠቀሙ ሰዎች ደግሞ ፍሬ አልባ ህይወት፣ የለቅሶ ህይወት፣ የሐዘን ህይወት፣ የጸጸት ህይወትን ኖረው ለሚቀጥለውም ትውልድ ዲስትራክሽንን ወይም መፍረስን፣ ጥፋትን፣ ሐዘንና ጸጸትን አስተላልፈው ያልፋሉ። ስለዚህ ጊዜ ጉልበት አለው፣ ጊዜ ስልጣን አለው። ስለዚህ ጊዜ ኤክስፓየር አያደርግም ማለት ነው። ነገር ግን በጊዜ ውስጥ ያሉ ነገሮች ናቸው ኤክስፓየር የሚያደርጉት። ጊዜያቸው ያለው ታይም ስፓናቸውን ሲጨርሱ ወይም የቆይታቸውን ሲጨርሱ ታይም ፍሬማቸውን ሲጨርሱ ከዛ በኋላ እዛ ጋር ያበቃል የነሱ ነገር ማለት ነው። ሰውም ቢሆን ምግብም ቢሆን መድኃኒትም ቢሆን ሌላም ነገር እንበሉት፣ ጊዜ ግን ቀጣይነት ያለው ነው። ስለዚህ የሚያወራው የመጨረሻው ምዕራፍ ላይ ነው። የመጨረሻው የጊዜ የመጨረሻው ክፍል ላይ ነው ያለው፣ የመጨረሻው ዘመን ላይ ነው ያለው ይላል። ስለዚህ ዘመን ይጀምራል ማለት ነው። ዘመን ያልቃልም ማለት ነው። ጊዜ ያልቃልም ማለት ነው። መቼ ነው የሚያልቀው? መቼ ነው የጀመረው? ይህንን ሐሳብ ማየት ተገቢ ነው ብዬ አስባለሁ። ጊዜ የጀመረው ሰማይና ምድር ከተፈጠረበት ጊዜ ጀምሮ ነው። አንደኛ ቀን፣ ሁለተኛ ቀን ብሎ እግዚአብሔር መቁጠር ከጀመረበት ጊዜ ጀምሮ በምድር ላይ ያሉ ስርዓቶች፣ በምድር ላይ ያሉ ፍጥረታት ሁሉ ይተዳደሩበት ዘንድ ጊዜ የሚባለውን ነገር ከዘላለም አካል ላይ እግዚአብሔር ወስዶ በምድር ላይ ዘርግቶታል። በምድር ላይ ስታብሊሽ አድርጎታል፣ አጽንቶታል። ስለዚህ ጊዜ ከዘላለም አካል የተወሰደ ግን በምድር ላይ ስታብሊሽ የተደረገ የተዘረጋ የጸና ነገር ነው። ጊዜ ስልጣን አለው፣ ጊዜ ጉልበት አለው፣ ጊዜ ኃይል አለው፣ ጊዜ አቅም አለው፣ ጊዜ ህግ አለው፣ ስርዓት አለው፣ አደራረግ አለው። ኢየሱስ ክርስቶስ የጊዜ ሁሉ ፈጣሪ ነው። የፍጥረታት ሁሉ ፈጣሪ ነው። የጊዜም ባለቤት ነው። ምክንያቱም ምንድነው? መጽሐፍ ቅዱስ ሲናገር ለዚህ ነው የሚለው በልጁ በክርስቶስ ኢየሱስ ዓለማትን ፈጠረ ይላል። በልጁ በክርስቶስ ኢየሱስ ዓለማት እንደተፈጠሩ በግልጽ ይነግራል መጽሐፍ ቅዱስ። ዓለማት የተፈጠሩት በልጁ በክርስቶስ ኢየሱስ ነው። ስለዚህ ዓለማት ስንል ጊዜንም ጨምሮ ማለት ነው። ስለዚህ ጊዜ የተፈጠረው በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ ከጊዜ በላይ ነው፣ ዘላለማዊ ነው። በጊዜ ስርዓት፣ በጊዜ ህግ፣ በጊዜ አደራረግ፣ በጊዜ አሰራር የሚያዝና የሚወሰን የሚገደብ አይደለም። ከዛ በላይ ነው። ፈጣሪ ስለሆነ፣ የጊዜ ፈጣሪ ስለሆነ፣ የጊዜ ባለቤትም ስለሆነ። ስለዚህ ኢየሱስ ክርስቶስ ጊዜን ፈጥሮታል ብቻ ሳይሆን የጊዜ ደግሞ ባለቤትና በጊዜ ላይ ባለስልጣን ነው። የሰው ልጅ የሰንበት ጌታ ነው የሚላቸውም ለዚህ ነው። እነሱ ቀንን ይቆጥራሉ፣ በዓልን ይቆጥራሉ። ግን ኢየሱስ ክርስቶስ የዛ የሰንበት ጌታ ነው፣ ባለቤት ነው። እነዚህ ሁሉ የሚናገሩ ስለ ጌታ ስለሆነ፣ ጊዜ መናገር ያለባት ስለ ጌታ ስለሆነ፣ ጊዜ ወክላ መስራት ያለባት ስለ ጌታ ስለሆነ፣ ጌታ ዘመንን ሰርቶታል፣ ፈጥሮታል ብቻ ሳይሆን ዘመን ላይ ባለቤትም ነው፣ ደግሞም ባለስልጣን ነው። ይሄ ብቻ ሳይሆን የጊዜም ደግሞ ማዕከልም ነው ጌታ፣ ወይም ሴንተሩ ጌታ ነው። ጌታ የተባረከ ይሁን። ጊዜ ክርስቶስ ከወጣባት ወይም ክርስቶስ ከሌለባት ጊዜ ምንም ነች። ፍጥረት ያለ ክርስቶስ ምንም ስለሆነ፣ ስለዚህ ነው በአንድም በሌላም ይሄ የገባቸው ሰዎች ስለ ዘመን አቆጣጠር ሲቆጥሩ ኢየሱስ ክርስቶስን ማዕከል አድርገው ከክርስቶስ ልደት በፊት ወይም ቢሲ፣ ከክርስቶስ ልደት በኋላ ደግሞ ኤዲ ብለው መቁጠር የጀመሩበት ምክንያቱ ለዚህ ነው። መቼም እንደምታውቁት በዓለማችን ላይ እጅግ በጣም ብዙ
የሃይማኖት ተቋማቶች መስራቾች አሉ። የተለያዩ የሃይማኖት መሪዎች ተነስተዋል። የሃይማኖት መስራቾች ተነስተዋል። ነገር ግን ዓለም በሙሉ ተስማምቶበት ዘመንን ይቆጥር ዘንድ በዚህ የሃይማኖት መሪ ወይም በዚህ በእምነት መሪ እንቁጠር ብሎ ዓለም ሁሉ በአንድ ላይ ተስማምቶ የሚተዳደርበት ታይም ካሌንደር የተዘጋጀው በኢየሱስ ክርስቶስ ብቻ ከክርስቶስ መወለድ መገለጥ በፊትና ከክርስቶስ መወለድ መገለጥ በኋላ ተብሎ የተከፈለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ብቻ ነው። ምክንያቱ ደግሞ ስላለው ነው። ለምን? ፈጣሪ መሆኑን ሪኮግናይዝ ስለተደረገ የጊዜ ባለቤትና ባለስልጣን እሱ መሆኑ ስለተረጋገጠ፣ እሱ ብቻ አይደለም የጊዜ ማዕከሉ እሱ ስለሆነ ከሱ ነው መጀመር ያለበት ተብሎ ዓለም ስለተስማማበት፣ አያችሁ፣ ዓለም በአንድም በሌላም ይህንን እንድትቀበል ተገዳለች። ምክንያቱም የዘመናት ማዕከሉ ክርስቶስ ስለሆነ፣ የቀናቶች ማዕከል የዘመን ማዕከሉ ክርስቶስ ስለሆነ ከክርስቶስ በፊትና ከክርስቶስ በኋላ ተብሎ ዘመናት ተቆጥሯል። በእርግጥ አንዳንድ ሴኩላሮች ይህንን ክርስቶስ ፈጣሪነቱን፣ ክርስቶስ የዘመናት ባለቤትነቱን፣ ክርስቶስ በዘመናት ላይ ባለስልጣንነቱና የዘመናት ማዕከል መሆኑን ለመካድ ስለሚፈልጉ፣ እውቅና ላለመስጠት ስለሚፈልጉ ሌላ የጊዜ አቆጣጠር ይዘው መጥተዋል። ስለዚህም አንዳንድ አርኪኦሎጂካል መረጃዎችን አንዳንድ ፋይንዲንጎች ምናምን ሲያገኙ በዛ ታይም አቆጣጠር እነሱ ባዘጋጁት ያዘጋጇቸውና የጻፏቸው ብዙ ጽሑፎችን ማየት ትችላላችሁ። ይሄ ምን ይላሉ? ኮመን ኤራ ብለው ይላሉ። ኮመን ኤራ ከክርስቶስ በኋላ ኤዲ የሚለውን በኮመን ኤራ ተክተውታል። ከክርስቶስ መወለድ በፊት ደግሞ የሚለውን ደግሞ ቢፎር ኮመን ኤራ ቢሲኢ ብለው ጠርተውታል። ምንም እንኳን ለመካድ ቢታገሉ፣ ምንም እንኳን እውቅና ለመስጠት ቢታገሉ፣ ምንም እንኳን ኢየሱስ ክርስቶስን ከዘመናት ማዕከልነት ከዘመናት ባለቤትነትና ባለስልጣንነት ምንም እንኳን የዘመናት ፈጣሪ መሆኑን እውቅና ላለመስጠት ቢታገሉ፣ ዘመን ደግሞ ተጠቅልሎ ያልፋል። ዘመን ያልቃል። ስለዚህ ሐዋርያቶች የነገሩን ይህንን ነው። የዘመኑ መጨረሻ ነው ይሉናል። ኢየሱስ የፈጠረው ዘመን ከፍጥረታት ጋር ኢየሱስ የጀመረው ዘመን የመጨረሻው ምዕራፍ ላይ ደርሷል። ይቅርታ፣ የመጨረሻው ምዕራፍ ላይ ደርሷል። ስለዚህ ዘመን ተጠቅልሎ ሊያልፍ ነው ማለት ነው። ቅድም እንዳልኳችሁ ጊዜ በስሩ ያሉትን ብዙ ነገሮችን ኤክስፓየር እያደረገ እያቃጠለ ያሳልፋቸዋል። ዘመንን ግን መሻር፣ ዘመንን ግን መለወጥ የሚችል ማንም የለም ከክርስቶስ ኢየሱስ በስተቀር፣ ከጌታችን ከአምላካችን በስተቀር፣ ከእግዚአብሔር በስተቀር። ስለዚህ ነው የዘመን መጨረሻ ስንል ዘመን ግን አሁን ተራው ደርሶ ከሱ በላይ ባለስልጣን ስላለ፣ ከሱ በላይ ገዢ ስላለ፣ ከሱ በላይ ኃያል ስላለ፣ ከሱ በላይ ብርቱ ስላለ ባለቤት የሆነው የዘመን ባለቤት የሆነው ኢየሱስ ክርስቶስ ዳግም ተመልሶ ሲመጣ ስራዎቹን ሲጨርስ ዘመን የሚባለው ከመኖር ወደ አለመኖር ሊለወጥ መጨረሻው ምዕራፍ ላይ ደርሷል ነው የሚለው። ከመኖር ወደ አለመኖር የሚለወጥበት የሚያልፍበትና ወደ ዘላለም ቦርደር ወደ ዘላለም ስቴት ውስጥ ዘመን የሚባለው ስቴት ከምድር ላይ የሚገፈፍበት የሚነሳበት፣ ከዚህ በኋላ ዘመን ባለስልጣን የማይሆንበት፣ ዘመን የሰዎችን ህይወት የማይወስንበት፣ ዘመን በሰዎች ህይወት ላይ ስልጣን የማይኖርበት፣ በፍጥረት ላይ ስልጣን የማይኖርበት፣ በወቅቶች በጊዜያቶችና በሰዓታቶች ላይ ተጽዕኖ ማምጣት የማይችልበት፣ ወደ ዘላለም ስቴት ውስጥ የምንሻገርበትን ስርዓት ሊዘረጋ የዘመን ባለቤት ክርስቶስ ተመልሶ ይመጣል። ስለዚህ የመጨረሻው ዘመን ነው ይለናል። ስለዚህ ነው እንግዲህ የመጨረሻው ዘመን ብለን አንስተን የክርስቶስ ዳግም ምጽአት የምንልበት ምክንያቱ ዘመን ከክርስቶስ ዳግም ምጽአት ጋር የሚያገናኘው ነገር ስላለ ነው። ይሄ የሚያገናኘው ነገር ምንድን ነው ብላችሁ ብትሉ ቅድም የነገርኳችሁ ናቸው። የመጀመሪያው ዘመን የተፈጠረው በክርስቶስ ስለሆነ ዘመን ስናነሳ፣ በተለይ የመጨረሻው ዘመን ስናነሳ የክርስቶስ ብለን እንጀምራለን። ጌታ ይባላል።
የክርስቶስ ዳግም ምጽአት የዘመኑ ባለቤት የሆነው የክርስቶስ ዳግም ምጽአት ቀርቧል። በደጅ ነው። ጌታ እየመጣ ነው። የፈጠረው ዘመን የፈጠረው ብቻ ሳይሆን በዘመን ላይ ባለስልጣን የሆነው ዘመናቶች በስልጣን በስራቸው ያለውን ስለሚያስተዳድሩ ጊዜ በስሩ ፍጥረታቶችን አድሚኒስትሬት ስለሚያስተዳድር ነገር ግን ይህንን ስልጣን የሰጠው ስልጣን ሰጪው ባለቤቱ ጌታ ክርስቶስ ኢየሱስ ተመልሶ ይመጣል። የመጨረሻው ዘመን የሚያመለክተው እሱን ነው። እሱ ብቻ አይደለም፣ ጊዜ የተቆጠረው በክርስቶስ ነው ብለን ተነጋግረናል። ከክርስቶስ ልደትና በፊትና በኋላ፣ ከክርስቶስ መወለድ በፊትና በኋላ። ስለዚህ የጊዜው ማዕከል የሆነው ክርስቶስ ኢየሱስ ዳግም ይመጣል። የጊዜ ማዕከል የሆነው ክርስቶስ ዳግም ተመልሶ እየመጣ ነው። ተመልሶ እየመጣ ነው ብቻ ሳይሆን ደግሞ ጊዜን ከመኖር ወደ አለመኖር ሊወስዳል። ጊዜ የሚባለውን ስቴት አስወግዶ ዘላለም የሚባለውን ስቴት ስታብሊሽ ሊያደርግ ስራዋን ጨርሳ በተራዋ ጊዜ ኤክስፓየር ልታደርግ የመጨረሻው ምዕራፍ ላይ ደርሳለች ነው መልእክቱ። ጌታ የተባረከ ኢየሱስ ክርስቶስ ይህንን ስርዓት በምድር ላይ ሲዘረጋ ባለቤትም ቢሆን ፈጣሪም ቢሆን ማዕከልም ቢሆን ነገር ግን ጊዜን ባለስልጣን አድርጎ በምድር ላይ ስታብሊሽ ስላደረጋ ስልጣን ያለው ስቴት አድርጎ ስታብሊሽ ስላደረገው ስለመሰረተው ኢየሱስ ክርስቶስ ለጊዜ ሰሚት አድርጎ ወደዚህ ምድር መጥቷል። መጽሐፍ ቅዱስ በገላትያ ምዕራፍ 4 ቁጥር 4 ላይ ሲነግረን ዘመኑ በደረሰ ጊዜ ላይ ከሴት የተወለደው ከሕግም በታች የተወለደው አንድያ ልጁን ላከ ይላል። ዘመኑ በደረሰ ጊዜ፣ ምክንያቱም ዘመን ስልጣን ስላለው፣ ስልጣኑ የመጣው ደግሞ ጌታ ከራሱ ስለሆነ እርሱ ደግሞ ራሱ የሰጠውን ስልጣን ደግሞ ቫይሌት ስለማያደርግ በአመፅ ስለማይመላለስ ኢየሱስ ክርስቶስ ከጊዜ በታች ራሱን ዝቅ አድርጎ እንደ ሰው ስጋ ለብሶ በዚህ ምድር ላይ ተመላልሷል። እርግጥ ነው ባለስልጣን ስለሆነ ኢየሱስ ክርስቶስ በምድር ላይ በሚመላለስባቸው የስጋ ወራቶቹ በአገልግሎቱ አንዳንድ ተአምራቶችን ሲሰራ እናያለን፣ ሲገልጥ እናያለን። እነዚህ ተአምራቶች ያለ ጊዜያቸው ነገሮችን ሲያመጣቸውና ሲገልጣቸው እናያለን። በጊዜ ውስጥ ይደረጋል ተብሎ የማይታሰብ ያ ጊዜያቸው ያልሆነን ነገር ኢየሱስ ክርስቶስ ግን ካለመኖር ወደ መኖር አምጥቶ ሲገልጣቸው እናያለን። ካለመኖር ወደ መኖር አምጥቶ ሲገልጣቸው እናያለን። እነዛን ተአምራቶች እንላቸዋለን። ተሰርቶ ሊገኝ የሚመጣን ገንዘብ ከአሳ ውስጥ ሲያወጣው፣ አይን ለመብቀል፣ አይን ለማደግ፣ አይን በሰው አካል ውስጥ አይን ዴቨሎፕ ለማድረግ ፕሮሰስ፣ ሲዝን፣ ጊዜ፣ ታይም የሚያስፈልገው ቢሆንም ነገር ግን ከጭቃ አብክቶ አይንን ሙሉ አድርጎ ፕሮሰሱን ጨርሶ የፕሮሰስ ታይሙን ዘሎ ያለ ሲዝኑ ግን ነገር እንዲገለጥ ደግሞ ሲያደርግ እናያለን። ብዙ ነገሮችን መጥቀስ እንችላለን። ያለ ወቅቱ ያለ ጊዜው ነገሮች እንዲገለጡ የሚያደርገው ጊዜ እሱ ማይዘው ከጊዜ በላይ የሆነ ከጊዜ በላይ ባለስልጣን መሆኑን ሲገልጥ ነው። ነገር ግን ደግሞ በስጋ ደግሞ በጊዜ ስር ደግሞ ሲወለድ እናያለን። በጊዜ ስር ለጊዜ ሰሚት አድርጎ ክርስቶስ ስራውን ከጨረሰ በኋላ ግን ጊዜ የሚባለው ላይዘው ዘመን የሚባለው ላይዘው ወደ ዘላለም ስቴቱ ተመልሷል። በአብ ቀኝ ያለ በዘላለም ዙፋኑ ላይ ነው የምንልበት ምክንያቱ ከጊዜ በላይ ወይም ጊዜ ከሚባለው ስቴት ውጪ ስለሆነ። ነገር ግን ጊዜ የሚባለውን አሁንም ፈጣሪው ነው፣ ባለስልጣን ነው፣ የጊዜ ማዕከል ነው። ጊዜንም ደግሞ ጠቅልሎ ሊወስድ እኛ ሊያስወግድና ዘላለም የሚባለውን ስርዓት እስታብሊሽ ሊያደርግ ደግሞ ጌታ ተመልሶ ይመጣል። እንዴት እኮ እንደማምነው እንዴት እኮ